ዛሬም በተጨማሪ አንድ ኤክስቼንጅ ከፒቱፒ ላይ የኢትዮጵያን ብር እንደሚያነሳ ገልጿል። መጀመሪያ ባይቢት ነበር ብሎክ ያደረገው እንደምታስታውሱት። በዚህ ሳምንት ደግሞ ባይናንስ ለሜይ 15 ስኬጁል አድርጓል ብሎክ ለማድረግ። በተጨማሪም ደግሞ ኦኬኤክስ ምሽት ላይ ይሄንን ለጥፏል። እነሱ ደግሞ ስኬጁል ያደረጉት ለሜይ 4 ነው ማለትም ሰኞ። አሁን ላይ እንግዲህ ግልጽ ነው መንግስት ጣልቃ ገብቶ እነዚህን ፕላትፎርሞች ኢንአክሰሰብል እንዲሆኑ እያደረገ እንደሆነ። የሚገርማችሁ ባይናንስ ባለፈው ካሳወቀ በኋላ የዩኤስዲቲ ዋጋ በጣም በሚገርም ፍጥነት እየወረደ ነው። ሁሉም እየሸጠ ስለሆነ የዩኤስዲቲ ሰፕላይ በደንብ ነው ያለው። እስካሁን ግን ያልተዘጉ ፒቱፒን ሴፍሊ ማድረግ የምችሉባቸው ፕላትፎርሞች አሉ። እነዚህም ሁሉ ማዘጋት ይችላሉ ብዬ አላምንም እኔ በበኩሌ። ሌላ ፕላትፎርሞች አሉ ማለት እንግዲህ ማርኬቱ ሲረጋጋ ማለትም ይሄ የማዘጋቱ ዜና ሲቆም ይሄ ሁሉ ሊኩዊድ ሆኖ ባንክ ላይ የተቀመጠው ካሽ መልሰው መግዛት ስለሚፈልግ ዲማንድ በጣም ከፍ ይላል። ዋጋው አሁን ከነበረበት እጥፍ ሁላ ሊሆን ይችላል። ይሄ በጣም ቤዚክ የሆነ ኢኮኖሚክስ ነው። እነዚህን ፕላትፎርሞች እኔ ፐርሰናሊ እነዚህ ናቸው ብዬ ልጠቁማችሁም ሪኮመንድ ላደርጋችሁም አልችልም። መንግስትም ህገወጥ ነው ስላለ። ነገር ግን በጣም ብዙ አንሬጉሌትድ የሆኑ ሮግ የሆኑ ኮምፕላይ የማያደርጉ ኤክስቼንጆች ስቲል አሉ። ግን እኔ አሁን ፐርሰናሊ ሪኮመንድ ማድረግ የምችለው ይሄ ነገር በጣም ለብዙ ሰዎች የኢንካም ስትሪም እንደሆነ አውቆ ክሪፕቶ ከረንሲ ከባንኮች ጋር ኢንተግሬት ማድረግ ቢጀምር ነው። እንደ አቢሲኒያ እና እንደ ዳሽን ካሉ ባንኮች ጋር የኢንተርናሽናል ፔመንት ማስተር ካርዶችን ኢሹ እንዳደረጉት የክሪፕቶ ከረንሲ ኢንተግሬሽን ቢጨምሩ በጣም ምርጥ ነው የሚሆነው። ካልሆነ ግን የፒቱፒ ትሬዲንግ ቮሊዩምን ሊቀንሱ ይችሉ ይሆናል እንጂ መቼም ቢሆን 100 በመቶ ሊዘጉት ይችላሉ ብዬ አላስብም። ሁል ጊዜም የሆነ መንገድ ይኖራል። ለማንኛውም ፎሎ እያደረጋችሁ ይመቻችሁ።